እሺ ቴንኪው ሉሲ ይሰማል? ይሰማል። እሺ አመሰግናለሁ ሉሲ ኢንቫይት ስላረግሽኝ ወደዚህ ፕላትፎርም ድጋሜ እንዲሁም ይህን ፕላትፎርም እስተብሊሽ ያደረጉ ባለ ራዕይ እና የዚህ ፕሮግራም መሪ ወይም ፕሮግራም ዳይሬክተር አቶ ልዩነት ታምራትን ከልብ ማመስገን እፈልጋለሁ። እንግዲህ ያው ዩዝ ኔትወርክ ኢትዮጵያ ውስጥ ከ2 ዓመት በፊት ጀምሮ ነው ቮለንተር ማድረግ የጀመርኩት። ከዚህ በኋላ መሀል ላይ ያለውን ፕሮግረስ ፎሎ አደርጋለሁ፣ ግን አቴንድ የማድረጉን ነገር ብዙ አክቲቭ አልነበርኩም። ኤኒዌይ ደግሜ ስለመጣው በጣም ደስ ብሎኛል። ራሴን ለማስተዋወቅ ያህል ስሜ ቴዎድሮስ ጎሳ ነው የሚባለው። በሙያዬ ሳይኮሎጂስት ነኝ፣ እንዲሁም ደግሞ ሂውማኒታሪያን አክቲቪስት ፎር ዘ ላስት 19 ዓመት አካባቢ በተለያዩ የውጭ ድርጅቶች ውስጥ ከህፃናት፣ ወጣቶች እንዲሁም የተለያዩ የህብረተሰብ ክፍሎች ጋር ስፔሻሊ ሳይኮሎጂካል ሰርቪስ ሰፖርት ከሆነ የፕሮቴክሽን ፕሮግራም የአካል ጉዳተኞችን ማብቃትና ኢምፓወር ማድረግ በካውንስሊንግ እንዲሁም ሳይኮቴራፒ ላይ ፎከስ አድርጌ ሰርቻለሁ፣ በመላው ኢትዮጵያ በሁሉም ክልሎች ማለት ነው። ከ2023 ጀምሮ ደግሞ ቴዲ ጎሳ የ2021 ኦልሞስት ቴዲ ጎሳ የስልጠና ካውንስሊንግ እና ምርምር ማዕከል የሚባል ድሬዳዋ ነው የምኖረው። ያው ድሬዳዋን መሰረት አድርጌ በመላው ኢትዮጵያ በመንቀሳቀስ ስልጠናዎችን እሰጣለሁ። ካውንስሊንግ ወይም የምክክር አገልግሎት በተለያዩ ርዕሰ ጉዳዮች ላይ ወጣቶችን፣ ሰራተኞችን አማክራለሁ። ከሰላም ሚኒስቴር ጋር ብቻ በመተባበር ከ2021 ጀምሮ ከ50 ሺህ ወጣቶች በላይ በስራ ቅጥርና በጎ ፈቃደኝነት ፕሮግራም ላይ አሰልጥኛለሁ፣ እያሰለጠንኩም ነው። አሁንም ዛሬ ጆይን ያደረኳችሁ ከዚሁ ስልጠና ላይ ሆኜ ነው። ጅጅጋ ላይ በሚሰጠው 13ኛው ብሔራዊ የበጎ ፍቃድ ፕሮግራም። ሌላው ከስራ ፈጠራ ክህሎት ሚኒስቴር ማስተር ትሬነር ሰርቲፋይድ ነኝ። በዛም የተለያዩ ንግድ ስራ ላይ የተሰማሩ ወጣቶችን ንግዳቸውን እንዲያሻሽሉ ከፍተኛ ደረጃ ላይ እንዲደርሱ በኮች በማድረግ በማማከር ናሽናል ማስተር ትሬነር ሆኜ እየሰራሁ እገኛለሁ። እንግዲህ ቴዲ ጎሳ የስልጠና ካውንስሊንግ ምርምር ማዕከል ፌስ ቱ ፌስም ቨርቹዋልም የስልጠና እና የካውንስሊንግ ሰርቪሶችን ይሰጣል። ይሄን ያህል ካልኩ እንግዲህ በቂ ነው አይ ቲንክ። ስለዚህ ወደ ስልጠናው መሄድ እችላለሁ ማለት ነው። የዛሬ ስልጠናችን እንግዲህ ፎከስ የሚያደርገው ምን ላይ ነው? ዲዛይን ቲንኪንግ ነው ርዕሱን እንደምታዩት። ዲዛይን ቲንኪንግ ስንል እንግዲህ በአማርኛ ስናመጣው በቅርጽ ወይም ደግሞ በስርዓት ማሰብ እና ይሄ ቲንኪንግ ወይም ማሰብ የሚባለውን ትልቁን የሰው ልጆች የአእምሮ መሳሪያ እንዴት አድርገን ቅርጽ እናስይዘዋለን፣ አይዲያችንን ፍሬም በማስያዝ እንዴት አድርገን በተለይ ደግሞ ይሄ ፕሮግራም ትልቁ ፎከስ አሁን ዴቨሎፕመንት ኮንቴክስት ላይ ስለገባ ወጣቶች በስራ ፈጠራ ላይ እያንዳንዱ የንግድ ሀሳብ ወይም ቢዝነስ አይዲያ ጄኔሬሽን የሚጀምረው ከአስተሳሰብ ስለሆነ አስተሳሰባችንን እንዴት ቅርጽ ማስያዝ እና ማሳደግ እንችላለን በሚል እዛ ላይ ፎከስ አድርገን ነው ለማየት የምንሞክረው ማለት ነው። ምናልባት ስክሪኑ ስክሮል ማድረጉን ቼክ ታደርግልኛለሽ ሉሲዬ? እያደረገ ነው። ግሬት ቴንክ ዩ። ስለዚህ በዚህ ስልጠና ውስጥ አንድ 4 ኦብጀክቲቮችን አድረስ ለማድረግ እንሞክራለን በዛሬው ምሽት ማለት ነው። የመጀመሪያው እንግዲህ ዘ ሜን ኦብጀክቲቭ ኦፍ ዚስ ትሬኒንግ ምንድን ነው? መርሆች አሉት። ይሄ ዲዛይን ቲንኪንግ ወይም በቅርጽ ማሰብ በተለይ ንግድ ለመስራት የምትፈልጉ ሁሉም ሰው እንግዲህ የንግድ ሀሳብ አለው ብዬ ነው የማስበው። ኤኒ ኢንዲቪዥዋል ተቀጣሪም ሆኖ የሚሰራ ወይም የራሱን ንግድም የሚሰራ ንግዱን ለማስፋፋት የንግድ ሀሳብን ማስረጽ ወይም ደግሞ ማሳደግ ይፈልጋል። ለዛ መርሆቹ ምንድን ናቸው? ስፔሻሊ ለቢዝነስ አይዲያ ጀነሬሽን የንግድ ሀሳብን ለማመንጨት ወይም በቅርጽ ለማሰብ ምን ምን መርሆች ሜቶዶሎጂዎች እንከተላለን የሚለውን ኦብጀክቲቭ አቺቭ ለማድረግ እንሞክራለን። ሌላው ፕራክቲካል ቱል እና ቴክኒኮችን ለማየት እንሞክራለን። ስኬታማ የሆነ የአይዲዬሽን ወይም ሀሳብን ቅርጽ የሚያስያዝ እና ቅርጽ የያዘው ሀሳባችን ደግሞ ስጋ ለብሶ መሬት ላይ አርፎ ያ የንግድ ሀሳብ ቢዝነስ እንዲሆን የህብረተሰብን ችግር እንዲፈታ ገቢ ለእኛ እንዲያመጣ በሀገራችን ውስጥ ደግሞ ናሽናል ኢንከም ውስጥ የራሱን ኮንትሪቢዩት እንዲያደርግ
ፕሮቶታይፕን የንግድ መነሻ ቅርጽ እንዴት እናዘጋጃለን ነው። ሶስተኛው ኦብጀክቲቭ እንግዲህ በምንሰራው የንግድ ስራ ላይ ከስተመር ሴንትሪድ አፕሮች ወይም ደንበኛ ተኮር የሆነ እይታ እንዲኖረን እንዴት ማድረግ እንችላለን፣ እንዲሁም ፕሮዳክታችንን እንዴት ዲዛይን ማድረግ እንችላለን ነው። ሌላው እንግዲህ ማንኛውም ጀማሪ የንግድ ሀሳብ ስራ ላይ የተሰማራ ሰው ፕሮዳክቱን እንዴት ነው ሪፋይን የሚያደርገው፣ እነዚህን ቫልዩ ወይም እሴት የሚጨምርባቸው መንገዶችም ማየት እንሞክራለን ማለት ነው። እንግዲህ ያው እንደ ጋራ ህግ ቨርቹዋል ቢሆንም ትሬኒንጉ በተቻለ መጠን መረጣል። በተቻለ መጠን ብንሳተፍ ሞር ኦፍ ዲስከሽን ላይ ብናሳተፍ ደስ ይለኛል። የተወሰነ ያህል ሌክቸር ካረኩ በኋላ ወደዛ ነው የምመጣው። ሞር በማዳመጥ እና በመሳተፍ ላይ ፎከስ አድርገን የእናንተ ደግሞ ሪፍሌክሽን ፕሬዘንት የምታደርጓቸው ሼር የምታደርጉን ኤክስፒሪየንስ በጣም ኢንካሬጂንግ ይደረጋል ወይም ይመከራል ነው። እንግዲህ አንድ 5 ኮንተንቶች አሉት ፓወርፖይንት። የመጀመሪያው ዲዛይን ቲንኪንግ ምንድነው ነው፣ መግቢያውን እናያለን። ከዛ በኋላ ቴክኒኮቹን እና እንዴት አድርገን በንግድ ሀሳብ ያመነጨንላቸው የህብረተሰብ ክፍሎች ጫማ ውስጥ ሆነን ወይም ኢምፓታሳይዝ አድርገን ዩዘራችንን ኢንሳይት እንዲኖረው እናደርጋለን የሚለው እናያለን። ዜን አይዲዬሽን ወይም ሀሳብን ቅርጽ የሚያስያዝ የመሰብሰብ ኮንሰፕቱ ምንድን ነው የሚለውን ሜቶድ ኦፍ አይዲዬሽን እና ጀነሬቲንግ ኤንድ ኢቫሉዌቲንግ አይዲያስ ሀሳቦችን የማመንጨትና ቅርጽ የሚያስያዝን መንገዶች እናያለን። ፕሮቶታይፕ እና ኢትሬሽን ወይም በድግግሞሽ ሀሳብን ቅርጽ የምናስይዝባቸውን አፕሮች፣ እንዲሁም እንዴት አድርገን ነው ፕሮዳክታችን ማርኬቱን ፊት እንዲያደርግ የምናስተካክለው የሚለው እናያለን። በጥያቄ ብጀምር ለእናንተ ምንድነው ዲዛይን ቲንኪንግ ወይም በቅርጽ ማሰብ ሲባል what comes to your mind? ምን እያሰባችሁ መጣችሁ ወደዚህ ትሬኒንግ? ወይም ከዚህ በፊት ደግሞ ይሄ ስለ ዲዛይን ቲንኪንግ እሳቤ የምታውቁት ኤክስፒሪየንስ ይኖራል ብዬ አስባለሁ። ፕሊዝ ሼር ቱ አስ ዩር ኤክስፒሪየንስ ኦን ዲስ ኤሪያ። ዩ ካን ሬዝ ዩር ሃንድ፣ እጃችሁን ልታወጡ ትችላላችሁ። እኔ ባላያችሁ ደግሞ አንሚዩት አድርጋችሁ ምንድን ነው ለእናንተ ዲዛይን ቲንኪንግ ወይም በአማርኛው በቅርጽ ማሰብ ስንል፣ በስርዓት ማሰብ ስንል ምን ማለት ነው? ምክንያቱም እያንዳንዱ የሰው ልጅ የንግድ ሀሳብ የሚነሳው ከሀሳቡ ስለሆነ ማለት ነው፣ ከቲንኪንግ። ምን ይመስላችኋል? who can try? what is design thinking for you? the floor is to you። እጅ ማውጣት ወይም ማይክን አንሚዩት ማድረግ ይቻላል። ደልሌ፣ ኤደን፣ አለም፣ ሳምራዊት፣ ከፍ ያለው፣ ጆጆ፣ አቤ፣ አዲስ፣ ወደ ታች እንግዲህ ብንሄድ ብዙ ነን። we can participate። እሺ the floor is to you። ኦኬ እሺ ቴዳ፣ እኔ እንደሚመስለኝ ያው ዲዛይን ቲንኪንግ ስንል ብዙ ጊዜ ቲንኪንግ ያው ሁሉም ሰው ያስባል በልኩም ቢሆን፣ ግን ሰው ያሰበውን ነገር ወደ ስራ ለመቀየር ብዙ ጊዜ ፍሬምን ይሰጣል። ማለት ፍሬም ስለሌለ ነው ሰው ያሰበውን ነገር ሁሉ ወደ ስራ የማይቀይረው። እና ዲዛይን ቲንኪንግ እኔ የሚመስለኝ የሆነ ሀሳብ ሲመጣልን ፑቲንግ ዛት አይዲያ ኢንቱ ፍሬም ቱ አቴይን ሰም አውትከም ወይም ደግሞ ጎሉን አቴይን ለማድረግ ያን ነገር ቅርጽ ማስያዝ የሚል ሀሳብ ነው ያለኝ። ቴንክ ዩ። ግሬት ቴንክ ዩ አቤ። ሀሳቦች የተለያዩ ናቸው፣ የተበታተኑ ናቸው። በቀን ውስጥ ጥናቶች የሚያሳዩት እንግዲህ ሪሰርችድ ነው። ከ60 እስከ 70 ሺህ የተለያዩ ሀሳቦችን የሰው ልጅ ያስተናግዳል ተብሎ ነው ሪሰርች የሚታወቀው። እነዛን ሀሳቦች ፍሬም የሚያስያዝ የመሰብሰብ ነገር ነው ብለዋል። ቴንክ ዩ አቤ። እሺ ሌሎቻችሁ ምንድን ነው ሀሳብን ቅርጽ ማስያዝ? ዲዛይን ቲንኪንግ ለእናንተ ምንድን ነው? ካንትራይ ዲዛይን ቲንኪንግ ምንድን ነው ለእናንተ? what do you understand? እሺ ግሬት፣ ወደሚቀጥለው እንሂድ። አቤ እንዳለው ሆኖ ዲዛይን ቲንኪንግ ስንል እንግዲህ ሶሪ ኦኬ፣ ሼር እያደረገ አይደለም አይደል? ይሄዳ አይደለም? አይ እያደረገ ነው። አሁንስ እያደረገ ነው? ኦኬ አዎ ቴንክ ዩ። እሺ
ዲዛይን ቲንኪንግ ስንል እንግዲህ ምንድነው? ኢትስ አባውት ክሬቲቭ አፕሮች ነው። ፈጠራን ተጠቅመን አእምሯችን ውስጥ የሚመላለሱ ሀሳቦችን ስፔሻሊ ከንግድ ሀሳብ ከቢዝነስ አይዲያ ጋር በተያያዘ ፈጠራ በታከለበት ዘይቤ የተለያዩ ደረጃዎችን ወይም ስቴፖችን አልፈን ሚኒንግፉል የሆነ ወይም ትርጉም ያለው የማህበረሰብን ችግር መፍታት የሚችል የሀገርን ናሽናል ኢኮኖሚ ማሳደግ የሚችል የእኛንም ደግሞ ላይቭሊሁድ ፕሮብሌም መፍታት የሚችል የንግድ ሀሳብ ማመንጨት የምንችልበት ፈጠራ የታከለበት ስቴፕ እንደሆነ ነው እንግዲህ ዲፋይን የሚደረገው። ይሄ ዲዛይን ቲንኪንግ እንግዲህ አትሊስት ወደ 7 ደረጃዎችን አልፎ ነው ወደ 5 ደረጃዎችን አልፎ ይሄዳል። የመጀመሪያው ደረጃ ኢምፓታይዝ የምንለው ነው። ኢምፓታይዝ ስንል ኢትስ አባውት ኢምፓቲ ወይም በሰው ቦታ ላይ አገልግሎት ልንሰጣቸው ችግሩን ፈተን ንግድ ሀሳባችንን ኢምፕሊመንት ልናደርግበት ባሰብ ነው ወይም ደግሞ ፕላን ባደረግነው ማህበረሰብ ውስጥ መታየት የሚችል እይታ ነው። ሌላው ዲፋይን ነው። ሁለተኛው ስቴፕ ችግሮችን መፍታት መቻል ማነው ማብራራት መቻል አለብን። ልንፈታ ያሰብነው ችግር ከማህበረሰቡ ከህብረተሰቡ ኒድ ወይም ፍላጎት አንጻር ምን አይነት ኢንሳይት አለው የምንልበት ነው። ሶስተኛው አይዴት ነው። ዲፋይን ካደረግን በኋላ እንግዲህ ችግሩን የምንፈታበት ወይም ልንፈታበት ያሰብነውን የንግድ ሀሳብ ቅርጽ የማስያዝ ቻሌንጅ የማድረግ አሰምሽኖችን ፕሮፖዚሽኖችን በማስቀመጥ ክሬቲቭ ወይም የፈጠራ ሀሳብ የታከለበት ኢኖቬቲቭ የሆነ አዲስ ከዚህ በፊት ተሰርቶ የማያውቅ ወይም ደግሞ የተሰራና አዲስ ቫልዩ የታከለበት የንግድ ሀሳብ የምንሰበስብበት ኤሪያ ነው። ያን ሀሳብ እንግዲህ ምርት ውስጥ ከመግባቱ በፊት ጉድስ ከሆነ ማለት ነው። ሰርቪስ ከሆነ ደግሞ አገልግሎት ከመስጠቱ በፊት በፕሮቶታይፕ በሳምፕል የምናሳይበት እና ቬንቸሮችን ማሸነፍ የምንችልበት ዶነሮችን ወይም ደግሞ ፈንደሮችን ኮንቪንስ የምናደርግበት ፐርሱዌድ የምናደርግበት ደረጃ ነው። ን የንግድ ሀሳባችንን ደግሞ የምንፈትንበት ቴስቲንግ ስቴጅ ይባላል የመጨረሻው ማለት ነው። ስለዚህ ዲዛይን ቲንኪንግ እነዚህን 5 ፌዞች ካለፈ በኋላ ነው። ስለዚህ እዚህ ዲዛይን ቲንኪንግ ላይ ሪፍሌክት ማድረግ ካስፈለገ ምንድነው የምናደርገው? የመጀመሪያው ደረጃ ላይ እንግዲህ የተለያዩ ቫልዩዎች አሉት ዲዛይን ቲንኪንግ ባይ ኢትሰልፍ ወይም ደግሞ የተለያዩ ቤኔፊቶች አሉት። 6 የሚሆኑ የመጀመሪያው ከስተመር ሴንተርድ ነው። ሁል ጊዜ ዲዛይን ቲንኪንግ ከስተመር ሴንተርድ ነው ስንል ምንድነው? ደንበኛ ተኮር ነው። ደንበኛችን ላይ ፎከስድ አድርጎ የሚንቀሳቀስ ነው ማለት ነው። ከደንበኛ ፍላጎት እና ከደንበኛ ኤክስፒሪየንስ ኤምፕሎይ ኤክስፒሪየንስ ተነስተን ነው ዲዛይን ቲንኪንግን የምንሰራው። በዚህም ምክንያት አንደኛው ጥቅም ደንበኞች ላይ ያተኩራል ነው። ሌላው የዲዛይን ቲንኪንግ ቤኔፊት እንግዲህ ጠለቅ አድርጎና ሰፋ አድርጎ የደንበኞች ሴግመንት ደንበኞች በምን አይነት መልኩ ነው እኛ ጋር ደርሰው አገልግሎታችንን የሚጠቀሙት፣ ሪሌሽንሺፓቸው ምን ይመስላል፣ በምን አይነት መልክዓ ምድር ውስጥ ነው የሚኖሩት፣ ሃው ዘይ ካን ኢንተራክት፣ እኛ ደግሞ ያንን የሰው ልጅ ኢንተራክሽን ተጠቅመን እንዴት ነው ቢዝነሳችንን ለረጅም ጊዜ ሰስቴን አድርገን ማቆየት የምንችለው የሚለውን ጥቅም አለው። ዲፕ ነው፣ ዋይድ ነው፣ ረጅም ጊዜ ገበያ ውስጥ እንድንቆይ ያደርገናል ነው። በአዘር እንግዲህ ሰርድ ቤኔፊት ኦፍ የዲዛይን ቲንኪንግ ምንድነው? የከስተመር ወይም ደንበኛ ዘንድ ተአማኒነት እንዲኖረን ያደርገናል። ሪቴንሽንን በጣም ነው የሚቀንሰው። ደንበኛ ለረጅም ጊዜ መቆየት ይችላል። ለምሳሌ በሀገራችን ውስጥ በዲዛይን ቲንኪንግ ውስጥ አልፈው ገበያ ውስጥ ከቆዩ ፕሮዳክቶች መካከል ምሳሌ መጥቀስ ብንችል ሃይላንድ ነው። ሃይላንድን ኢንተርፕረነር ኤርሚያስ አመልጋ ወደዚህ ገበያ ውስጥ ይዞ ሲገባ እዛ ውጭ ሀገር በነበረው በዚህ በማርኬቲንግ እና ቢዝነስ እውቀቱ የማህበረሰቡን ሴግመንት በደንብ አድርጎ ነበር ያጠናው። ከዛ በፊት ውሃ አይሸጥም ነበር እኛ ሀገር። ስለዚህ እንዴት አድርገን ነው እዛ ገበያ ውስጥ መግባት የምንችለው? ህብረተሰብ እንዴት ሊጠቀም ይችላል? አብዛኛው ማህበረሰባችን ከወተር ሪሶርስ በጣም የራቀ ነው። ስለዚህ ምን አይነት ብራንድ ልጠቀም ብሎ የማህበረሰቡን ሴግመንት እና ትረስት ደንበኛውን አመኔታ በደንብ ከተጠና በኋላ ነው ገበያ ውስጥ የገባው። ከዛ በኋላ ያ ፕሮዳክት ገበያ ውስጥ መመረት ቢቆምም እንኳን ብራንዱ ሎያሊቲ አግኝቶ ስቲል ሰዎች ሃይላንድን አምነው ንጹህ ነው ብለው ለረጅም ጊዜ ገዝተው የመጠቀምና ኦልሞስት ሙሉ በሙሉ በሚባል ደረጃ አሁን የሃይላንድ ገበያ ሀገራችን ውስጥ ሰስቴን አድርጓል። ይሄ ምንድነው?
የዲዛይን ቲንኪንግ ፕሮሰስን ተጠቅመን ስለሰራ ነው ማለት ነው። አራተኛው ቤኔፊት እንግዲህ ኢንኤፊሽንሲን በጣም ነው የሚቀንሰው ወይም ደግሞ ኤፊሽንት ያደርገናል፣ ውጤታማ ሊያደርገን ይችላል። ምክንያቱም ዲዛይን ቲንኪንግ የተለያዩ ደረጃዎችን አልፎ ነጥሮና ተፈትኖ ስለሆነ የሚያልፈው ትርፋማነቱና ውጤታማነቱ የምናወጣው ወጪና የምናገኘው ሪተርን በጣም ከፍተኛ ነው። ብክነትን የመከላከል አቅም ይኖረዋል ማለት ነው። ቢኮዝ ዜር ኢዝ ኤ ፕሮሰስ ኢን ቲንኪንግ ኤንድ ሪቲንግ ቴስት ኤንድ ሪቴስት ማለት ነው። ምርቱ እስከ መግባታችን በፊት በፕሮቶታይፕ እና በሌሎች ደረጃዎችም ስለምናልፍ። ሌላው ቢዝነስ ይሄ ዲዛይን ቲንኪንግ አዳዲስ የንግድ ሀሳቦች እንድናመነጭ ሊያደርገን ይችላል። አዳዲስ የንግድ ሀሳቦችን እንድናመነጭ ሊያደርገን ይችላል። አሁንም ወደ ኤርሚያስ አመልጋ ቢዝነስ መልሼ በወስዳችሁ በዲዛይን ቲንኪንግ ውስጥ የሚያልፍ ስለሆነ የእሱ ቢዝነሶች በአብዛኛው ሌሎች ቢዝነስን የመጥራት እድላቸው በጣም ከፍተኛ ነው። ምክንያቱም ኢንተርፕረነሩን ፕሪዘርቫንስ እንዲኖረው፣ ጽናት እንዲኖረው፣ ኮሚትመንት እንዲኖረው ስሩ ዱይንግ ኤንድ አክሽን ኤንድ ለርኒንግ ሪለርኒንግ የተለያዩ ቢዝነስ ሞዴሎችን በመጠቀም ገበያ ውስጥ ፔኔትሬት እንድናደርግ ሊያደርገን ይችላል። ምክንያቱም የከስተመርን ኒድ የከስተመርን ፍላጎት ላይ ፎከስ አድርገን ስለሆነ ስራዎችን የምንሰራው ግን አንድ ቢዝነስ ሞዴል ይዘን ማህበረሰብ ውስጥ ከገባን በኋላ ሌላ ደግሞ ምን አይነት ቢዝነስ ሞዴል ተጠቅመን ለምሳሌ ዌስቶች ከዚህ በፊት ይጣሉ ነበር፣ የሃይላንድ ዌስቶች። ናው ኤዴስ ግን ሌላ ምን አይነት ቢዝነስ ሞዴል መጣ? ዌስቱን ሪሳይክል ብናደርገው ተመልሶ ሃይላንድ መሆን ይችላል። ቢኮዝ ይሄ የቲንኪንግ ፕሮሰስ ውስጥ ስለሚያልፉ ማለት ነው እነዚህ አይነት ቲንከሮች። ሌላው ኢንክሪዝ ቫልዩ ኦፍ ሶሳይቲ ነው። ከስተመር ሴንተር ደንበኛ ተኮር ስለሆነ ዲዛይን ቲንኪንግ የማህበረሰቡን አሴት ቫልዩ ማንነት ብራንድ ማህበረሰብ ላይ አመኔታን የማሳደርና ረዥም ጊዜ ለመቆየት የራሱ አስተዋጽኦ አለው ማለት ነው። ሁሉ ጊዜ እንግዲህ ዲዛይን ቲንኪንግን በምናስብ ሰዓት ትራዲሽናል ቲንኪንግም እንዳለ ከግምት ውስጥ ማስገባት አለብን። አሴቲም በምንሰራ ሰዓት ዲዛይን ቲንኪንግን ኢምፕሊመንት ለማድረግ ስንሞክር ቻሌንጅ ሊያጋጥመን የሚችለው ከትራዲሽናል ወይም ደግሞ ኋላ ቀሩና የተለመደው አይነት ቲንኪንግ ነው። በዚህም ምክንያት we need to differentiate this both ማለት ነው። ዲፈረንሺየት ለማድረግ እንግዲህ ትራዲሽናል ቲንኪንግ እና ዲዛይን ቲንኪንግ ምንድነው ልዩነታቸው ስንል ትራዲሽናል ቲንኪንግ ሞስት ፎከስ ኦን ዶክመንቴሽን እና ሪፖርት ነው። መሬት ላይ አይወርድም በብዛት ትራዲሽናል ቲንኪንግ በመመኘት በማሰብ እንዲህ አይነት ቢዝነስ አይዲያ አለኝ ላወርደው እችላለሁ ብለው ወረቀት ላይ ስኬች በማድረግ ላይ ያተኮረ ነው። ዲዛይን ቲንኪንግ ጋር ስንመጣ የተለያዩ ስቴፖችን አልፎ ምርቱ ላመርት ያሰብኩት ወይም ሰርቪስ ልሰጥ ያሰብኩት እንደዚህ አይነት ነው ብለን ማሳየት የምንችለው rather than showing rather than telling focused on showing ነው። ፕራክቲካቢሊቲ አለው፣ አክሽን አለው። ሌላው ስካርድ ኦፍ ፌል ወይ ፊር ኦፍ ፌሊንግ ላይ ፎከስ ያደርጋል። ትራዲሽናል ቲንኪንግ የተለመደው አይነት አስተሳሰብ ምን አይነት ላይ ፎከስ ያደርጋል? ፍርሃት ላይ ልወድቅ እችላለሁ፣ ላይሳካልኝ ይችላል። ምክንያቱም አይዲያ ላይ ብቻ ነው ፎከስ የሚያደርገው፣ ወደ አክሽን አይደለም። ወይራስ ዲዛይን ቲንኪንግ ግን ፕራክቲስ ለርኒንግ ሪለርኒንግ ስላለው ከፌለሪቲ የመማር እና አዳዲስ ዲዛይን ሀሳቦችን የማመንጨት ዘይቤ ይታይበታል። ሌላው ሴርቴኒቲ ጥርጣሬዎች በጣም ኪ ናቸው። ወይራስ አምቢጊቲዎች አንሰርቴኒቲዎች በጣም አድረስ ይደረጋሉ ዲዛይን ቲንኪንግ ላይ፣ ምክንያቱም ፕራክቲቢሊቲ በጣም ሃይ ነው፣ ራሽናሊቲ በጣም ሃይ ነው። ሌላው ትራዲሽናል ቲንኪንግ ፎከስ ኦን ሶሉሽን ነው። ወይራስ ዲዛይን ቲንኪንግ ግን ሂውማን ቫልዩ ላይ ፎከስ ያደረገ ነው። ምን ጊዜም ቢዝነስ ስንሰራ ሂውማን ቫልዩ ላይ ፎከስ ካደረገን we can sustain for a long period of time። ምክንያቱም የሰው ልጆች ለቫልዩአቸው በጣም ነው ሳክሪፋይስ የሚያደርጉት፣ ለብራንዳቸው በጣም ነው ሳክሪፋይስ የሚያደርጉት፣ ለካልቸራቸው so that human value ሴንተር ያደርጋል። ሌላው ትራዲሽናል ቲንኪንግ get it perfect for the first time ነው እንግዲህ which is difficult because perfection is not coming at one time, rather iteration ወይም ደግሞ repetitively ያተኩራል በድግግሞች ላይ through process ነው፣ በሂደት ነው ፐርፌክሽን የሚመጣው ብሎ ነው የሚያስበው ዲዛይን ቲንኪንግ። ፐርፌክት ላይ መድረስ አንችልም፣ ነገር ግን towards perfect towards excellence ግን መሄድ እንችላለን፣ ልህቀትን ማምጣት እንችላለን ብሎ ነው የሚያምነው። ሌላው አይዲያ ላይ ቶክ ማድረግ ላይ ያተኩራል ትራዲሽናል ቲንኪንግ። ወይራስ ዲዛይን ቲንኪንግ ግን አይዲያውን መሬት ላይ ማውረድ ላይ ፎከስ ያደረገ ነው ማለት ነው። ሌላው እንግዲህ ብዙ ጊዜ የምናውቀው አላችሁ ወንድሞች፣ would you check me please?
አላችሁ? አለን እየሰማን ነው ቴድ። እባካችሁ ቴንክ ዩ። ሌላው ሁለት አይነት ቲንኪንጎች አሉ በዚህ በዲዛይን ቲንኪንግ ፕሮሰስ ውስጥ። ያ ምንድነው? ኮንቨርጀንት እና ዳይቨርጀንት ቲንኪንግ ነው። ዳይቨርጀንት ቲንኪንግ የምንለው እና ኮንቨርጀንት ቲንኪንግ የምንለው እንግዲህ በዚህ በዲዛይን ቲንኪንግ ፕሮሰስ ወቅት ፕሮብሌሙን ለመፍታት ወደ ሶሉሽን በምንሄድበት ወቅት በአምስቱም ስቴጆች ላይ አፕስ ኤንድ ዳውን እያለ የሚገባበት ሁኔታ አለ። What is convergent and divergent thinking for you? Is there anyone who can explain what is convergent and what is divergent thinking? Who can reflect? Divergent thinking እና convergent thinking ምን ማለት ነው? ማን ነው ሪፍሌክት የሚያደርግ? Is there anyone who can try? Divergent thinking ምንድን ነው? Convergent thinking ምንድን ነው? Who can tell me? የለም። እሺ ዳይቨርጀንት ቲንኪንግ ስንል እንግዲህ ምንድነው? from the smallest to the biggest ነው የምንሄደው። ቴዲ ምናልባት እኔ ጋር ብቻ ነው ትንሽ ድምጽ ርቋል። ቴዲ ይሰማል? ቴድ ይሰማል? ኦኬ ቤተሰቦቻችን በጣም ይቅርታ። አይ ቲንክ ኮኔክሽን ያስቸገረው ይመስለኛል። ፊክስ አድርጎ እስኪመለስ ድረስ ምናልባት ሌት ሆናችሁ ጆይን ያደረጋችሁን ልጆች እንግዲህ እየተነጋገርን የምንገኝበት ርዕስ ዲዛይን ቲንኪንግ ላይ ነው። ቴዲ ይሰማል አሁን? አሁን ይሰማል። እኔ ኦኬ በመሀል አስወጥቶክ ነበር። አሁን ይሰማል። መቀጠል ትችላለህ። ወጥቼ የገባው ኔትወርኩ አስቸግሮ ስለነበረ ነው። ቴንክ ዩ። እንግዲህ ይሄ ዳይቨርጀንት እና ኮንቨርጀንት ቲንኪንግ ሀሳባችንን የመለጠጥና የማስፋት እንዲሁም ደግሞ የሰፉ ሀሳቦችን ሰብስቦ አድርጎ የማምጣት አይነት ፍሬም የማስያዝ ነገር ነው። ይሄን እንግዲህ ብዙዎቻችሁ በትምህርት አካባቢ ኤዱኬሽን አካባቢ ያላችሁ ሪሰርች ላይ ሞስት ኦፍ ዘ ታይም የምንጠቀመው ሜቶዶሎጂ ነው። እንደዛ ላይ ፎከስ ያደርጋል ይሄ የዲዛይን ቲንኪንግ ማለት ነው። ስለዚህ በእነዚህ ፕሮብሌም ፌዝ እና ሶሉሽን ፌዝ ላይ አፕስ ኤንድ ዳውን እየሆነ አይዲያዎች እየሰፉ እና እየተለጠጡ እየተሰበሰቡ በዛ መልኩ ዳይቨርጀንት ቲንኪንግ ቾይዞችን ምርጫዎችን የምናሰፋበት እና ካይንድ ኦፍ ዲዳክቲቭ ቲንኪንግ፣ በኮንቨርጀንት ቲንኪንግ ደግሞ ኢንዳክቲቭ ቲንኪንግ፣ በኮንቨርጀንት ቲንኪንግ ደግሞ አማራጮችን የምንሰበስብበት አይነት አጋጣሚ ይሆናል ማለት ነው። በዛ መልኩ ሀሳባችንን ቅርጽ እያስያዝን እንሄዳለን። እንግዲህ ዲዛይን ቲንኪንግን ሌላው ዩኒክ የሚያደርገው ምንድን ነው? ዋት ሜድ ዲዛይን ቲንኪንግ ዩኒክ ከሌላው ከትራዲሽናል ቲንኪንግ ስንል 6 ነገሮች ላይ ነው የሚያተኩረው። የመጀመሪያው ሂውማን ሴንተርድ ነው። ሂውማን ሴንተርድ ነው ስንል ምንድነው? ሰው ላይ ያተኮረ ነው። ማንኛውም አይነት ቢዝነስ የሚሰራው የሰው ልጅ ለመጥቀም እንደመሆኑ መጠን
የሂውማን ቫልዩ የሂውማን ሴግመንት የሂውማን ሪሌሽንሺፕ ላይ ፎከስ ያደርጋል። ሌላው ሃይሊ ክሬቲቭ ነው የዲዛይን ቲንኪንግ። ተጨማሪ ደግሞ ኮላቦሬቲቭ ነው። ይሄ ኢንተርፕረነሩ የራሱን ሀሳብ ብቻ አስርጾ አይደለም ለማህበረሰብ የሚያቀርበው፣ ራዘር ከማህበረሰቡ ደግሞ ፊድባክ የመቀበል ካልቸሩ ምን ይመስላል፣ ኖርሙ ምን ይመስላል፣ የማህበረሰቡ ኒዱ ምንድን ነው፣ ችግሩን የመፍታት አቅም አለው ወይ የሚል ቱ ዌይ ካይንድስ ኦፍ ኮላቦሬቲቭ አፕሮች አለው። ሌላው ድግግሞች ላይ ፎከስ ያደረገ ነው። ሁል ጊዜም ፊድባክ ኮምፕሌንቶችን ከደንበኛ የመቀበልና ሀሳቦችን በጣም ፍሬማስ ይዞ የመስራትና በሪፒቲሽን ደግሞ ልምዶችን የማዳበርና አዳዲስ ሀሳቦችን የማመንጨት አካሄድ አለው። ሌላው ሃንድ ሶን ነው። እጃችን ላይ ያለ ሁል ጊዜ አይዲያ ላይ ብቻ ያለ ሳይሆን አክሽን ላይ ሆኖ ሁል ጊዜ በምንጠየቅ ሰዓት ለከስተመር ልናቀርበው የምንችለው አይነት ነው። እስቲ ቢዝነስን አሳየን ቢባል ሰው ዲዛይን ቲንኪንግ አፕሮች የሚጠቀም ከሆነ he has something to show in prototype ማለት ነው። ስለዚህ ኢትስ ሃንድ ኦን ነው። ሌላው ኢትስ ሾው ዶንት ቴል አይነት ነገር ነው። አሳየኝ ነው ራዘር ዛን ቴሊንግ። እንዴት ሊሰራ ይችላል ቢባል ለምሳሌ ከዚህ ከፈረስ ኮንሰርት ጋር በማስተር ካርድ ፋውንዴሽን ኮች ማደርጋቸው ወጣቶች አሉ። እዛ ፕሮግራም ላይ ይሄን የዲዛይን ቲንኪንግ አፕሮች ስታርታፖች ናቸው በምንላቸው ሰዓት ምንድነው ፕሮቶታይፑን እንዲያሳዩ ነው የምናደርገው። አይዲያቸውን ቢዝነስ አይዲያቸውን ኤክስፕሌን ሲያደርጉልን በዲዛይን ቲንኪንግ ውስጥ አልፈው ላይክ ሊዳሰስ የሚችል ሊጨበጥ የሚችል ፕሮዳክሽን ውስጥ ሳይገባ መታየት የሚችል አይነት አድርገው እንዲያሳዩ የሚደረግበት ሁኔታ አለ። እንግዲህ ይሄን ይመስላሉ ስቴፖቹ ማለት ነው። ሂውማን ሴንተርድ ስንል ዲፕ ኢንሳይት ማህበረሰብ ውስጥ የመግባት ሞቲቬት የማድረግ ፊሊንጉ ላይ ባህሪው ላይ የማተኮር ነገር አለው። ሃይሊ ክሬቲቭ ነው ስንል እንግዲህ ሁኔታዎችን ከተለያየ አቅጣጫ ትራያንጉሌት አድርጎ የማየት የተለያዩ አማራጮችን ሀሳቦችን የመፈተሽ እና ብሬክ ስሩ የሀሳብ ነጥሮ እንዲወጣና ጥሶ እንዲወጣ የማድረግ የኮላቦሬቲቭ አፕሮች የሰዎችን ኤክስፒሪየንስ የማሻሻል ከልምድ የመማር ሆሊስቲክ እና ኮምፕሬንሲቭ አይነት ሜቶዶሎጂ ነው የሚጠቀመው። ኢተሬቲቭ ነው ስንል እንግዲህ የመደጋገም ባህሪ ያለው ቲንክ ኤንድ ሪቲንክ እየሞከሩ እያሻሻሉና የበለጠ ሪፋይን እያደረጉ የምንሄድበት ነገር ነው ያለው። ሃንድስ ኦን ስንል እንግዲህ ኢትስ ኦልሬዲ ሬዲ ሜድ ኤንድ ዩ ካን ሾው ፎር ኤኒዋን ፕሮቶታይፕ ማሳየት እንችላለን። ሾው ዶንት ቴል ስንል ያው ከመናገር ይልቅ በተግባር ላይ ያተኮረ ይሆናል ማለት ነው። ሌላ የዲዛይን ቲንኪንግ አቲቲዩድ እንግዲህ ከአንሰርቴኒቲ ወደ ክላሪቲ ፎከስ የምንሄድበት ነው። ልጅ ሀሳብ ቅድም አበበ እንዳለው ዲዛይን ቲንኪንግ ስንል ኢትስ ዲስቶርትድ የሆኑ ሀሳቦች አሉ። አሁን ገበያ ውስጥ ሰዎች ይፈራሉ ቢዝነስ ውስጥ ለመግባት ሀሳባቸውን ቅርጽ ለማስያዝ። ምክንያቱም የተለያዩ አይነት ፋውቶች የተለያዩ አይነት አንሰርቴኒቲዎች ነው ያሉት። በዲዛይን ቲንኪንግ አፕሮች ግን ከተጠቀምን ዊ ሪሰርች ኤንድ አንደርስታንድ አወር ቪውስ አወር አይዲያስ ሀሳባችንን መሬት ላይ አድርገን የተለያዩ ስፖች ተጠቅመን ደንበኛችን ምን ይፈልጋል፣ ማህበረሰባችን ምን ይዳለው፣ ምንድነው ጥያቄው ብለን ስዕሉ ላይ ባለው መልኩ አንሰርቴኒቲ የምናጠራበት መንገድ ነው። ዜን አት ዲዛይን ፕሮቶታይፕ ስቴጅ ላይ ስንደርስ ኢምፐቲናል ፕሮብሌሙን ዲዛይን ዲፋይን አድርገን አናላይዝ አድርገን ፕሮቶታይፑ ላይ ስዕሉን እንደምታዩት ኢትስ ኤ ካይንድስ ኦፍ ሮው መያዝ ይጀምራል። ሀሳባችን ቅርጽ ይዛል። ዜን ኢምፕሊሜንቴሽን ስቴጅ ላይ የነጠረ ይሆናል። ገበያ ውስጥ ገብቶ ውጤት ማምጣት የሚችል የሀሳብ ቅርጽ ይኖረናል ማለት ነው። እንግዲህ ሁላችንም የራሳችንን ቢዝነስ አይዲያ በዚህ መልኩ መፈተሽ እንችላለን። ለምሳሌ ምን አይነት ቢዝነስ አይዲያ አለህ ብትሉኝ ያለፍኩበትን መንገድ ባሳያችሁ ቴዲ ጎሳይ ስልጠና ካውንስሊንግ እና ምርምር ማዕከልን እንደ አንድ ቢዝነስ አይዲያ 2019 ላይ ልክ ኮቪድ ፒክ ሃወር ላይ በነበረበት ሰዓት ጋምቤላ ሆኜ ነው ዲዛይን ያደረኩት። በዛ ሰዓት ከአንዱ ቢዝነስ አይዲያ እንግዲህ ኔሚንግ ነው የድርጅቴን ስም ማውጣት። የተለያዩ ከ10 በላይ ስሞች ነበር የነበሩኝ በዛ ሰዓት። ስለዚህ እነዛን ስሞች ከኦብጀክቲቭ ጋር ምን ያህል ይሄዳል ብዬ ሪፋይን ሳደርግ ስጽፍ ሳወርድ ሳወጣ መጨረሻ ላይ ስሙ ቴዲ ጎሳ መሆን አለበት የሚል ደረጃ ላይ ስደርስና ከውስጥ ደግሞ ሊኖሩ የሚችሉት ቴሞች ካውንስሊንግ፣ ሪሰርች እና ትሬኒንግ ላይ መሆን አለባቸው ብዬ ከዛ ውስጥ ዲቴል የሆኑ ደግሞ ሌሎች ፕሮግራሞች ዲዛይን አድርጋለሁ። ቴክስ አራውንድ 3 ይርስ ነው 21 ላይ ኢቨን ጅጅጋ ከመጣሁ ሀረር ከተመለስኩ በኋላ ራሱ ያንን አድርግ ነበር። ዜን ፋይናሊ
እየሰራሁት ራሱ 2023 ላይ ነው ኢምፕሊሜንቴሽን ስቴጅ ዲፋይንድ የሆነ ስቲል አም ዩዚንግ ዲዛይን ቲንኪንግ ፎር ማይ ኦን ቢዝነስ ማለት ነው። ምክንያቱም ጊዜው የሚጠይቃቸው የተለያዩ የኮሚኒቲ ዲማንድ የህብረተሰብ ዲማንድ ሲመጡ አዳዲስ ፕሮግራሞች ይመጣሉ። ናውዴይስ አሁን 25 ላይ ትራውማ ሂሊንግ የሚል ፕሮግራም ከትቻለሁ። ዋይ ቢኮዝ አሁን ባለው ኑሮ ውድነት፣ አሁን ባለው ቀውስ፣ አሁን ባለው ሰዎች ስለ ጦርነት መስማት፣ ጦርነት ውስጥ ማለፍ የተለያየ ህብረተሰብ ክፍል የአእምሮ ቁስለት ውስጥ ይገባል። ዛት ፕሮግራም ውስጥ ትራውማ ሂሊንግ እንደ ካውንስሊንግም እንደ ኮቺንግም እንደ ትሬኒንግ ሴሽን በግሩፕ መግባት አለበት ብዬ ኢንተርቴን አደረኩት። ይህን ፓርትነሮችንም መስመግል እያደረግ ለምሳሌ አሁን ከሰላም ሚኒስቴር ጋር በምንሰራው ፕሮግራም የሶፍት ስኪል ኢንተርፕረነርሺፕ የሚለው የተለያዩ ርዕሶች አሉ። ሶዛት ኦን ዳት ቢዝነስ ይሄንን የትራውማ ሂሊንግ የሚል ፕሮግራም እንዲገባ ያደረግንበት ሁኔታ ነው ያለው። ስለዚህ ኢንተርፕረነርስ ዲዛይን ቲንኪንግ ከተጠቀሙ የቢዝነሱን ኢኮሲስተም የመለወጥና በሚሰሩት ስራ አዳዲስ አይዲያዎችን ሪፋይን ማድረግ ይችላሉ ማለት ነው። እንግዲህ የዲዛይን ቲንኪንግ ስቴፖችን እያየን ስንሄድ ሉሲዬ ከድምፅ ከወጣው ምልክት ትሰጭኛለች ብዬ አስባለሁ። የመጀመሪያው ስቴጅ እንግዲህ ኢምፓቲ ነው። አለሁ አይደል? ይሰማል። ግሬት። የመጀመሪያው ደረጃ ኢምፓቲ ነው። ኢምፓቲ እንግዲህ ያመጣ ነው ከየት ነው? ከስነ ልቦናው ነው። ሞሮፍ ህክምናው የሚጠቀመዋል ተጠቃሚ ቦታ ሆኖ ማሰብ ነው። እንደምታዩት ፊገሩ ላይ የኛ ጭንቅላት ውስጥ ያለ ፒክቸር አለ፣ ማህበረሰብ ውስጥ ያለ ፒክቸር። የንግድ ሀሳባችንን በዲዛይን ቲንኪንግ ፕሮሰስ ከሄድን ኢምፓቲ ላይ ማህበረሰቡ የሚፈልገውን ነገር ዲማንዱን አእምሯችን ውስጥ ማስቀመጥ ያለብን። ይሄ ደግሞ ሰዎች ጫማ ውስጥ ሆኖ ማሰብን ያሳያል። ሰዎች ጫማ ውስጥ የህብረተሰብ ቫልዩ ውስጥ እሴት ውስጥ ሆነን ስናስብ ደግሞ ላይመች፣ ሊቆረቁረን፣ ዲስኮምፎርት ሊሰማን ይችላል። ኢንተርፕሪነርስ በዲዛይን ቲንኪንግ ውስጥ በሚያልፉ ሰዓት በማይመች ሁኔታ ውስጥ ከኮምፎርት ዞኖቻቸው ወጥቶ ነው የማህበረሰብን ችግር ሂል ለማድረግ በቢዝነስ አይዲያቸው የሚሰሩት። ሶዛት ዲዛይን ቲንኪንግ ይሄን አይነት ሂውመን ሴንተርድ አፕሮች ሂውመን ሴንተርድ ዲዛይን ውስጥ አልፎ ትክክለኛውን የሰዎች ችግር ማህበራዊ ወይም ኢኮኖሚያዊ ችግሮቻቸውን ፔኖቻቸውን ኢኖቬቲቭ በሆነ ሶሉሽን አድሬስ ማድረግ የሚችል መሆን አለበት ማለት ነው። ኢምፓቲ በራሱ በጣም ሰፊ ነው። ኢምፓቲ ማፒንግ የሚባል በእነሱ ቦታ ሆነን ለማየት የምንሰራው የኢምፓቲ ካርታ አለ። እዛ ካርታ ውስጥ አትሊስት 7 ነገሮችን ከግምት ውስጥ ማስገባት አለበት። የመጀመሪያው ማንን ነው ኢምፓቲሳይዝ የምናደርገው? ቢዝነሳችን አዛውንት ላይ የሚያተኩር ነው? ህፃናት ላይ የሚያተኩር ነው? ወጣቶች ላይ ነው ወይስ ሌላው ላይ ነው? ለምሳሌ ሪዩዘብል ሳኒተሪ ፓድ የሚል ስታርታፕ ላይ ያለች ቢዝነስ ኮች ማረጋት ስታርታፕ አለች። ማነው ታርጌትሽ ስላት ኢምፓቲሳይዝ ስታደርግ ውሜንስ ናቸው የሚሆኑት። ክሊር ሴቶች 14 ዓመት በላይ የሆኑ ሪዩዘብል ሳኒተሪ ፓድ ሊጠቀሙ የሚችሉ ሶዛት ኢምፓቲሳይዝ የምታደርገው ማን እንደሆነ ያቺ ኢንተርፕረነር በዛ መልኩ አይዲያን ዲዛይን ታደርጋለች ማለት ነው። ምን ይፈልጋሉ? we need to know that. Who do they see? Who do they say? What does they say? ምንድነው የሚሉት? ምንድነው ሐሳባቸው? ለዛ ላመጣንላቸው ሶሉሽን ወይም አይዲያስ ቲንኪንግ what reflection do they have? እኛ ስላቀረብናቸው እዚህ ሶሉሽን ኮምፎርታብል ነው ወይ ሞክረውታል፣ አይተውታል? ስፔሻሊ በፕሮቶታይፕ ደረጃ ማምረቱ ሳንገባ ምን ይላሉ ስለዛ ነገር? what is their feedback about that? what do they hear? ከሚሰሙትስ ምን ሊሉ ይችላሉና ፊሊንጋቸውን ደግሞ ማየት መቻል አለብን። ዲዛይን ቲንኪንግ ይሄ የሳይኮሎጂካል ሜካፕ ኤሪያ ስለሆነ ፊል እንዴት ያደርጉታል? ተች አድርገው ተጠቅመውት። ፎር ኢንስታንስ ሳኒተሪ ፓድ ብንል ከተጠቀሙት በኋላ ኦኬ ምንድነው ፊል የሚያደርጉት ሴንስ የሚያደርጉት ምን ቲንክ ያደርጋሉ about that product? we need to go all this about ማለት ነው። ያ በሚሆን ሰዓት ቅድም እንዳየነው ኢምፓቲ ምንድነው ስንል በሰው ጫማ ውስጥ ነው ማሰብ። እነሱ አእምሮ ውስጥ እንገባለን። መቼ? እነዚህ 7 ደረጃዎች በምንሄድ ሰዓት ኢን ዲቴል ማለት ነው። then we need to do an interview የምናደርግበት መንገድ ደግሞ አንደኛው እነሱ ጫማ ውስጥ ገብተን እንደ ስታርታፕ አይዲያችንን በኮሚኒቲ ሴንተር ወይም ደግሞ ፒፕል ሴንተር የምናደርግበት it's a kind of magical that we can figure out on place of them ማለት ነው። እነሱ ከስተመር ውስጥ ወይም ደንበኞች ውስጥ አሊያም ደግሞ ከተፎካካሪያችን አንጻር ይዘን የመጣነውን ፕሮዳክት for the first time
ማሳየት የምንችልበት እና ፌስ ቱ ፌስ መገናኘት የምንችልበት ሴሽን ነው ማለት ነው ከከስተመር ጋር። ስለዚህ እንደ አንድ ስታርታፕ መጀመሪያ እንድንነግረው አይጠበቅም ከስተመርን፣ ከዛ ይልቅ እንድናሳየው ነው የሚፈልገው አይዲያው። ለምሳሌ አንድ ቢዝነስ አይዲያ እኔ ይዤ እሄዳለሁ እንደ አንድ ትሬነር አንድ ፋብሪካ አካባቢ። ኦኬ ሰራተኞችን ማሰልጠን እፈልጋለሁ። ምን ላይ? ታይም ማኔጅመንት ላይ። ኦኬ ምን አመጣ? ምን ሪሰርች አለ እዛ ኤሪያ ላይ? ኦኬ ሃው ዱ ዩ ዱ ዳት? ኦኬ ጊቭ ሚ ዩር ኤምፕሎይዝ ፎር 5 ሚኒት ፎር 2 ሚኒት ኦኬ ፎር 30 ሚኒት ልለው እችላለሁ። ካየሁት አንጻር የተለያዩ ማትሪክሶችን ተጠቅሜ ኢምፕሎየርስን አንደርስታንዲንግ ለማየት ፕራክቲካሊ ዲሞንስትሬት አድርጌ የትሬኒንግ ፓስቴሽን ስክሪን ላሳይቻል። ዳት ኢዝ ኖን አስ ዘ ፈርስት ኮንታክት ኦፍ አወር ዊዝ ከስተመር ማለት ነው። ከደንበኞች ጋር የምንገናኝበት ኤሪያ ይሆናል ማለት ነው። ሌላው እንግዲህ ፕሮብሌሞችን ነው ዲፋይን የምናደርገው። በዚህ ዲዛይን ቲንኪንግ ላይ ኢምፓታሳይዝ ካደረግን በኋላ ችግሩ ቦታ ሄደናል፣ ከስተመሮቻችን ጋር ሄደናል፣ ፕሮብሌሙን እናያለን። ምን ችግር አለ? ምን ችግር አለ? ለምሳሌ ትምህርት አካባቢ አይዲያ ዲዛይን ያደረግን ከሆነ ፋይንዲንጋችን 1% የሚሆኑት የሃይስኩል ተማሪዎች ብቻ ናቸው ትምህርት ቤት የሚሄዱት ወይም ደግሞ ዩኒቨርሲቲ የሚገቡት ካል 99% እንግዲህ ዩኒቨርሲቲ መግባት አልቻሉ ማለት ነው። ኦኬ ምንድን ያለው ኮሚኒቲው ጋር ከቱቶር ጋር የተያዘ ችግር ነው፣ ለትምህርት ያላቸው አቲቲዩድ ነው። this is a strong problem statement ነው። ስለዚህ ፓርቲኩላር ግሩፕ ኦፍ ፒፕልስ እዛ ትምህርት እድሜ ክልል ውስጥ ያሉትን ሰዎች በዛ ኮንቴክስት ውስጥ we need to analyze their problem። ከካልቸሩ ጋር የተያዘ ነው፣ ከቫልዩ ጋር የተያዘ ነው፣ ካሪኩለሙ ጋር የተያዘ ነው። we need to exercise this ማለት ነው። then ይሄን ካለፍን በኋላ አይዲያችን ይመጣል ማለት ነው። ችግሩን ልንፈታበት የምንችለውና የችግሩን ቴድ ይሰማል? አዎ ድምፅ ቴዲ ይሰማል? ምናልባት እየተሰማ ከሆነ ትንሽ ድምፅ ዝቅ ብሏልና አሁን ይሰማል አይደል? አሁን ይሰማል። እንግዲህ ያው ከተሞክሮ በመነሳት በመወጣ ሰዓት ተመልሶ መግባቱ ነው አማራጩ። ስለዚህ ወጥቼ ገብቻለሁ። ያቆምኩት እንግዲህ አይዲዬሽን ላይ ነው። እዚህ ጋር አልወጣሁም አይደል? አለው። አዎ 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 አይዲዬሽን ላይ ስክሪን እንግዲህ ሩሎች አሉ። ሩሎቹ ላይ እንግዲህ ክሬቲቭ መሆን አለብን። ሀሳቦችን አንድ ላይ መሰብሰብ አለብን። ዜን የሆነ ሴናሪዮ አስቀምጠን በአይዲያውን በማፒንግ ስቶሪ ቦርድ ላይ መጻፍና ማስቀመጥ ያስፈልጋል። ዜን በፔፐር ፕሮቶታይፑን እናስቀምጣለን። ፋይናል ጎሉ ያ ነው። የመጀመሪያው ሀሳቡን ክሬቲቭ በሆነ መልኩ በስዕል ሊሆን ይችላል፣ በአይዲያ ሊሆን ይችላል፣ እናስቀምጣለን። ዚስ ኖን አስ አይዲዬሽን ማለት ነው። አይዲዬሽን ላይ እንግዲህ በዲዛይን ቻሌንጅ ምንድነው? አንድ ቻሌንጅ ብናይ ለምሳሌ ሌት አስ ሴይ አን አይዲያ ዛት ዲዛይኒንግ ቼር ወንበርን ዲዛይን እናድርግ የሚል ሀሳብ ቢመጣ ምን ላይ ነው ፎከስ የምናደርገው? ምን ላይ ነው ፎከስ የምናደርገው? ሂር እንግዲህ የተለያዩ ስቴፖች አሉ። the first thing we need to focus on that is that ideation ላይ ናውን ላይ ፎከስ ማድረግ የለብንም። ወንበር ብንል ወንበርን እንስራ ከማለት ባሻገር we need to focus on verbs or actions or adjectives ነው። ላይም ያለው ወንበር ነው፣ እዚህ ጋር ያለው 4 እግር ያለው፣ ይሄኛውም ደግሞ 4 እግር 3 እግር ያለው ወንበር ነው። which one is comfortable? እንግዲህ ስታዩ ያው it's obvious ይሄኛው ነው። ስለዚህ ጀነሬት ያደረግነውን አይዲያ ፍሬም ስናደርግ አይዲዬሽን ስቴጅ ላይ is it actionable? ሴንስ መስጠት ይችላል ወይ? ማህበረሰቡ ሊጠቀመው ይችላል ወይ? ያንን አይዲያ መሬት ላይ ብናወርደው ብለን we need to use actionable verbs ቼር ከማለት ይልቅ comfortable ቼር ልንል ያስፈልጋል።
ፎር ሎንግ ፔሪድ ኦፍ ታይም ማህበረሰብ ሊጠቀምበት የሚችለው ሊቀመጥበት የሚችለው ቢሮም ላይ ከሆነ ደግሞ ፎር ሎንግ ፔሪድ ኦፍ ታይም ሊቀመጡበት የሚችሉት መሆን መቻል አለበት ማለት ነው። ሶዛት ከኮምፎርት ጋር ፎከስድ ያደረገ ዲዛይን ነው ማስቀመጥ ያለብን። we need to focus on verb and adjective or actions። እነዚህ ነገሮች የበለጠ አይዲያችንን ምን እንዲሆን ያደርጉታል? የምንሰራውን ሀሳብ ስጋ የለበሰና ወይም ደግሞ ማህበረሰብ በአግባቡ ሊጠቀመው የሚችል በአክሽን ወይም ደግሞ በተግባር ለጥቅም የሚውል እንዲሆን እናደርገዋለን ማለት ነው። so that we need to focus on verbs or adjectives rather than nouns ማለት ነው። we need to focus on openness ወይም ደግሞ ክፍት ሆነን ሀሳቦችን ወደ መቀበልና ቅርጽ ወደ ማስያዝ ላይ rather than imposed no ይሄኛው ነው የሚያገለግልህ ያንተ ችግር ረጅም የትራንስፖርት ችግር ስለሆነ ከቦታ ቦታ በመጓጓዝ you need to focus on having taxi transport or bus transport ብለን ኢምፖዝ ማድረግ ሳይሆን ረጅም ርቀት ለምንድን ነው የሚሄደው ማህበረሰቡ do they need to entertain on that ምንድነው ራሽናሊያቸው ብለን ኦፕንነስ ላይ ፎከስ አድርገን መሆን መቻል አለበት rather than limiting ideas expanding አድርገን የተለያዩ ኦፕሽኖችን ኢምፓቲን ተጠቅመን ኢንተርቪው አድርገን ከማህበረሰቡ አይዲያን በመውሰድ ላይ ፎከስ ያደረገ ሲሆን አይዲዬሽን ትክክለኛውን ቅርጽ ይዛል ማለት ነው። አይዲያ ማለት ምንድን ነው? አይዲያን እንግዲህ ዲፋይን ስናደርገው ምንድን ነው? it is an expected combination of previously unconnected thought ነው። እንግዲህ ቶቶች በባህሪያቸው አስተሳሰብ ዲስፐርስድ ናቸው፣ የተበታተኑ ናቸው። አይዲዬሽን ማለት ቁጭ ብለን ቲንኪንግ ስፔስ ኖሮን ማሰቢያ ቦታ ኖሮን የተበታተኑና አንኤክስፔክትድ ወይም ያልጠበቅናቸው የምንላቸውን ሀሳቦች ወደ አንድ ቅርጽ ላይ አስይዞ አዲስ ኮንቴክስት ወይም አዲስ ነባራዊ ሁኔታ መፍጠር ማለት ነው። አይዲዬሽን is all about this። ይሄ እንግዲህ ክሬቲቭ ፕሮሰስ ይፈልጋል። የተለያዩ አማራጮችን ማስቀመጥ፣ ኦፕን ማይንድ መሆን ያስፈልጋል። ፊድባክን ለመቀበል ዝግጁ መሆን፣ ፕሮብሌምን አድረስ ለማድረግ በጋራ ለመወያየት በቲም ለመስራት። ምክንያቱም ዲዛይን ቲንኪንግ ሰምታይምስ ኒድ ጀጅመንት ፍሪ የሆነ ሀሳብ ላይ ፎከስ ያደረገ ፐርሰናል ቢያዝ ላይ ፎከስ ያላደረገ አይነት ማይንድ ሴት ሊኖረን ይገባል ማለት ነው። አይዲየት ለምን እናደርጋለን? who can share his idea on this? ለምንድን ነው አይዲዬሽን የምንጠቀመው ለዲዛይን ቲንኪንግ? why do we ideate? who can tell us? አላችሁ ሆይ ድርቱ ይሰማል? አዎ አለን። ቤተሰቦች ምናልባት ማይክ አንሚዩት አድርጋችሁ በተነሳው ጥያቄ ላይ ሪፍሌክት ማድረግ ይቻላል። ለምን አይዲየት እናደርጋለን? አይዲየት ባናደርግስ? ዝም ብለን የተገኘውን ሀሳብ ለምን አናወርደውም? why do you think we ideate? ሀሳቦችን ለምንድን ነው ለመሰብሰብ ጥረት የምናደርገው? ቅርጽ ለማስያዝ የምንሞክረው? አሊ ሙዜ አይሃለው፣ ያሬድ ዱባለ፣ ኤደን ሳምራዊት፣ እስቲ ሪፍሌክት አድርጉ። አይዲየት ለምን እናደርጋለን? ጋቢሳ፣ ዲጄ ሎቭ፣ አንለይ። እስቲ አንዴ ማይካችሁን አንሚዩት አድርጋችሁ አለን በሉኝ። አላችሁ? አለን ይሰማል? ሪፍሌክት አድርጉ። አይዲየት ለምን እናደርጋለን? ባናደርግስ? ኦኬ እሺ፣ እባክህ እኔ እንደሚመስለኝ እንትኑ ለሚት ይሆንብናል። ቅድም አሁን ኢምፖዚሽን እና ካለቢቴሽን ወደ ስታንዲንግ መሄድ አለብን እያልን ነበር እና አይዲያ ሊሚት ይሆናል። አቢ ቅርታ ትንሽ ድምጽ ተውጧልና ትንሽ ጨምር እንትን አይዲያ ሊሚት እንዳናደርግ ነው። ኦኬ አይዲያ ሊሚት እንዳናደርግ። ቬሪ ጉድ አቤ። ብዙ ሀሳቦች መምጣት እንዲችሉ እንዲስተናገዱ ዜን ኮላቦሬቲቭ ስለሆነ አንደኛው ፕሪንሲፕል የዲዛይን ቲንኪንግ ሀሳቦች ደግሞ ብዙ ከሆኑ የከስተመራችንንም ምን ኒድ ማወቅ እንችላለን። ሌላስ? ቬሪ ጉድ ትክክል።
አንደኛው ቱ ጀነሬት ሜኒ አይዲያስ አስ ፖስብል ነው። ብዙ ቾይስ በመጣ ሰዓት የመምረጥ አቅማችን ነው። ሌላው ክላስተር ለማድረግ ለመከፋፈል ይመናል። ተመሳሳይ ሀሳቦችን አንድ ላይ ለማድረግ እና ሶሉሽኖችንም በዛው ልክ ለማስቀመጥ ብዙ የቢዝነስ አይዲያዎች እንዲመጡ ያስችለናል አይዲየት ማድረግ። ሌላው ፕሮቶታይፑን ዲዛይን በምናደርግ ሰዓት ሶሉሽን ቤዝድ እንዲሆንና አውት ኦፍ ቦክስ እንድናስብ ያደርገናል። ሶሉሽን ቤዝድ አውት ኦፍ ቦክስ እንድናስብ ሊያደርገን ይችላል አይዲየት ማድረግ። አይዲዬሽን የራሱ ሳይክል አለው። ቴድ የሚሰማ ከሆነ ድምፅ እየተሰማን አይደለም። ምናልባት ያለውበት ቦታ ሊሆን ይችላል። ሰመራይዝ ላድርገውና ወደዛ እንመጣለን። አይዲዬሽን የተለያዩ ቴክኒኮች አሉት። አሁን ይሰማል? አሁን ይሰማል። ኦኬ። አይዲዬሽን የተለያዩ ቴክኒኮች ወይም ዘዴዎች አሉት። አይዲያን ወይም ሀሳብን ለማመንጨት ወይም ደግሞ ቅርጽ ለማስያዝ የመጀመሪያው እንግዲህ ብሬንስቶርም ማድረግ ነው። ብሬንስቶርም ማድረግ እንዲህ ያው ማብሰልሰል ነው የምንለው፣ ሀሳቦች እንዲመላለሱ ማድረግ ነው። ለአይዲዬሽን ቴክኒክ እንግዲህ ራሱ ቲንኪንግ ስፔስ ያስፈልጋል፣ ማሰቢያ ቦታ። አሴ ቲም ደግሞ አንድ ላይ ሆነን ነው ልንሰራ የምንችለው። ዛት ፋሲሊቴተር ኤቭሪዋን ኦን ስፖት እንደሆነ አይዲያን ብሬንስቶርም ሊያደርግ ፈቃደኛ እንደሆነ ሬዲ መሆን መቻል አለበት። ጊዜዎች መስጠት ያስፈልጋል። ሌታስ ብሬንስቶርም ስንል ለምሳሌ ስልጠናዎች ወይም ደግሞ ሰዎችን ሰብስበን አንድን አዲስ ዲዛይን ቲንኪንግ ተጠቅመን የቢዝነስ አይዲያን ዴቨሎፕ ለማድረግ we need to give time then we need to share that ማለት ነው። ይሄ ሳይለንት ብሬንስቶርሚንግ አንደኛው ቴክኒክ ነው። ሌላው ላውድ ብሬንስቶርሚንግ ነው። ሳይለንት ወይም ድምፃችንን አጥፍተን ብሬንስቶርም ያደረግነውን አይዲያ ደግሞ ምን እናደርጋለን? ላውድሊ ስፒክ አውት እናደርጋለን ማለት ነው። ያ የበለጠ አይዲየት ያደረግነውን ሀሳብ ኦንድ እንድናደርገው ሊያስችለን ይችላል። ዚስ ኒድስ ኦልሶ የፋሲሊቴሽን ቴክኒክ ይፈልጋል። የፋሲሊቴሽን ቴክኒክ ይፈልጋል በቲም ስፕሪት ወይም ደግሞ በካምፕ ውስጥ ሆነን በቡድን አዳዲስ አይዲያዎችን ለድርጅቶች ለቡድን ወይም ለቲም እናሰርጽ ሆነ ብቻችንንም ከሆን ደግሞ እንደዛው ብሬንስቶርም ያደረግነውን አይዲያ we need to speak out loud እና ምን ያህል ሴንስ ይሰጣል የሚለውን እንድናይ ያደርገናል። ኮንስትሬንት ይኖረዋል እንግዲህ ብሬንስቶርሚንግ ባይ ኢትሰልፍ ማለት ነው። አንደኛው ኮንስትሬንት ኦፍ ብሬንስቶርሚንግ ምንድን ነው? ሁሉም ሰው ኦን ስፖት ወይም ደግሞ ሁሉም ሰው ላይን ላይ መግባቱን እርግጠኛ የማንሆንበት ጊዜ ይኖራል። ምክንያቱም ብሬንስቶርሚንግ ስንል ፒፕልስ ማየት ዲስኬፕ ሊወጡ ይችላሉ። ባለፈው የአይኦኤም ትሬኒንግ ላይ ሳይኮሶሻል ሰፖርት ትሬኒንግ እየሰጠን ብሪዚንግ ቴክኒክ እንሰራ ነበረ። ካይንድ ኦፍ ሀሳብን የምንሰበስብበት ዘዴ ነው። ብሪዚንግ ቴክኒክስ ላይ እያሰራን እያለን ጨፍኜ ነው እየሰሩ ብሪዚን ብሪዝ አውት ብሪዚን ብሪዝ አውት እያሉ በመሃል ዌን አይ ዌክ አፕ አንድ ሰውዬ አይኑን እንትን ብሎ ያየኛል። ቢኮዝ ዩ ዶንት ትረስት ዛት ማለት ነው። ይሄ አንደኛው አይዲዬሽን ላይ የብሬንስቶርሚንግ ኮንስትሬንት ወይም ቻሌንጅ ሊሆን ይችላል ማለት ነው። ስለዚህ ይሄን ብሬንስቶርም ያደረግነውን አይዲያ እንግዲህ ብዙ ሀሳቦች ካፈለቅን በኋላ ወደ ፕሮዳክት እና ሰርቪስ እንዴት ለውጠዋለን ነው። የመጀመሪያው እንግዲህ ዲዛይኒንግ አይዲያስ ፕሮቶታይፕ ላይ ሲመጣ እንግዲህ ኤክስፒሪየንሳችንን ተጠቅመን ነው፣ ልምዶቻችንን ተጠቅመን የተለያየ ዘዴ ከዚህ በፊት ፌስ ቱ ፌስ የሆነ ሃርድ የሆነ የተለያዩ ማቴሪያሎችን ተጠቅመን ከሆነ ፕሮቶታይፕን ዴቨሎፕ የምናደርገው ዊ ካን ዱ ዛት። ሌላው ደግሞ ኦንላይን ሶፍትዌሮችን ተጠቅመን ከሆነ ያንን አይዲያ በፕሮቶታይፕ የምናስቀምጠው በዛ መልኩ እንጠቀም እንችላለን። ቴስት ያንን ዲዛይን ያደረግነውን የፕሮቶታይፕ አይዲያ
ቴስት እናደርገዋለን፣ ሞክረዋለን፣ ይሰራል ወይ they we returned back based on the feedback to designing ideas የሚቀሩ ነገሮች ካሉ ኮምፕሊመንት ለማድረግ ማለት ነው። ፕሮቶታይፕ ዴቨሎፕ በማድረግ እንግዲህ የሰዎችን ኢሞሽን ተች ማድረግ መቻል አለብን። ለምሳሌ እዚህ ጋር ብሎን ነው ዲዛይን የተደረገው እንደምታዩት በታዊስ ወይም በአሻንጉሊት መልክ ፕሮቶታይፑ ክሬቲቭ ፈን ባለበት በሚያስተምር መልኩ ዲዛይን አድርገውታል። we may touch emotion sense and memorability or touchability ሊረሳ የማይችል አይነት ፕሮቶታይፕ ዴቨሎፕ ልናደርግ እንችላለን። የተለያዩ አይነት እንግዲህ ፕሮቶታይፕ እንትኖች አሉ። እዚህ ጋር እንደምታዩት በወረቀት ስኬች የምናደርገው አለ። ዲጂታል ፕሮቶታይፒንግ ሊኖር ይችላል። እንዲሁም ደግሞ ኔቲቭ የሆነ ፕሮቶታይፒንግ ዘዴዎች ልንጠቀም እንችላለን። እዚህ ጋር የምናየው በትሬኒንግ ላይ ያለ የፕሮቶታይፕ አይነት ነው። ሜን ስክሪን የተለያዩ ዘዴዎች በመጠቀም ፕሮቶታይፖች ስኬች የምናደርግባቸው ዘዴዎች ናቸው። ፋይናል ኦብጀክቲቭ ግን ምንድን ነው? ከምርት በፊት እዚህ ጋር የምናየው አሁን ለምሳሌ ካይንድ ኦፍ ሬዲዮ ኦር ድምፅ መጨመሪያ መቀነሻ ክሬት አድርገው ነው ካርቶን የተሰራ ነው። ኦንላይን ደግሞ በተለያዩ ሶፍትዌሮች ውስጥ ተጠቅመን ፕሮቶታይፕ ዴቨሎፕ ልናደርግ እንችላለን። እንግዲህ ቴስት እና ፊድባክ እነዚህን ደረጃዎች እያለፈ ኢትስ ካይንድ ኦፍ there is bad there is no good ምንጊዜም ፌለሪቲም ሊኖር ይችላል። ሁ ዋት ዌር የሚለውን ጥያቄ እየጠየቅን የአይዲያችንን የተለያዩ ደረጃዎችን አልፎ አንዳንድ አንኤክስፔክትድ የሆኑ ነገሮች አፕል ሊያደርጉ ይችላሉ። ከስተመር ፊድባክ ስንጠይቅ then we pass that red line then return it back to first ideation ማለት ነው። መጨረሻ ግን ሪፋይንድ የሆነውን ወደ ምርት እንወስዳለን ማለት ነው። so that this all about the design thinking I think ከ40 ደቂቃ ኦልሞስት 50 ደቂቃ አካባቢ ተጠቅሜያለሁ ብዬ አስባለሁ። ይሄን ያህል መሄድ አላሰብኩም ነበረ። ሞር ኦፍ አንድ 30 ሚኒት ተጠቅመን በዲስከሽን ቢያልፍ ነበር የፈለኩት። ኦኬ let us have discussion time for now. Thank you very much. The floor is to you if you have any question. ስፔሻሊ ደግሞ ብዙ ተሞክሮ ልምድም ስላላችሁ የእናንተ ደግሞ ካላችሁ ተሞክሮ በመነሳት እስቲ አይዲያችሁን ሪፍሌክት አድርጉ። ኮምፕሊመንትም ማድረግ ይቻላል። ቴንክ ዩ ቬሪ ማች ዘ ፍሎር ኢዝ ቱ ዩ። እሺ ቴዲዬ በጣም በጣም እጅግ አድርገን እናመሰግናለን። በጣም የሚገርም ፕሬዘንቴሽን ነበረ። በጣም ገንቢ የሆኑ ሀሳቦችን እኔ ፐርሰናሊ ቴካዊ አድርጌያለሁ። አይ ሆፕ በዚህ ያሉ ተሳታፊዎቻችንም ብዙ አዳዲስ ነገሮችን ከዛሬው ስልጠና እንዳገኙ ተስፋ አድርጋለሁ። በጣም እጅግ አድርገን እናመሰግናለን። ዲዛይን ቲንኪንግ ምን ማለት እንደሆነ ወይም ደግሞ በስርዓት ማሰብ ሀሳብን ቅርጽ ማስያዝ ምን ማለት እንደሆነ ሼር እያረከን ነበረ። እንዲሁም ደግሞ ዘ 5 ፌዝ ኦፍ ዲዛይን ቲንኪንግ የምንላቸው እነማን ናቸው የሚሉትንም ዲቴይል ሼር እያረከን ነበረ። እንዲሁም ደግሞ ምንድነው ጥቅሞቹ የዲዛይን ቲንኪንግ ጥቅሞቹ ምንድን ናቸው የሚሉትንም ሀሳቦች ላይ ሜንሽን እያረክልን ነበረ። ስለ ትራዲሽናል ቲንኪንግ እና ስለ ዲዛይን ቲንኪንግም ሲግኒፊካንት ስለሆኑ ልዩነቶችም እንደዚሁ ኮምፔር እያደረክ ልዩነቶችን እያሳየህን ነበረ። ሌላው ደግሞ ስለ ዳይቨርጀንት እና ስለ ኮንቨርጀንት ቲንኪንግም ያላቸውን ልዩነት እና ምን ማለት እንደሆኑ እንደዚሁ ያጋራህን ነበረ። በስተመጨረሻም ደግሞ አይዴት ማድረግ ለምን እንደሚያስፈልግ እና እንዲሁም ደግሞ የአይዴሽን ቴክኒኮች የምንላቸውንም እንደዚሁ በስፋት ሜንሽን እያረክልን ነበረ። በጣም እጅግ አድርገን እናመሰግናለን። ቆንጆ የሆነ ፕሬዘንቴሽን ነበረ። ውድ ቤተሰቦቻችን አሁን እንግዲህ ባሉን በተወሰኑ ደቂቃዎች ውስጥ በተነሳው የመነሻ ሀሳብ ላይ ኮምፕሊመንት ማድረግ የምትፈልጉት ሀሳብ ካለ ወይም ደግሞ መጠየቅ የምትፈልጉት ጥያቄ ካለ ግር ያላችሁ ነገር ካለ እንግዲህ መድረኩ የእናንተ ነው ማለት ነው። ስለዚህ ማይካችሁን አንሚዩት እያረጋችሁ ወይም በቀጥታ በድምጽ እየገባችሁ የሀሳብ ማጠናከሪያ ሼር ማድረግ ይቻላል። ምናልባት ካላችሁም ከህይወት ልምድም ተሞክሮም ሊሆን ይችላል እና ያንን ማካፈል ትችላላችሁ ማለት ነው። እንዲሁም ደግሞ ጥያቄም መጠየቅ የምትፈልጉም ከሆነ ጥያቄም ሼር ማድረግ ይቻላል።
ለዛሬ አሰልጣኛችንም ወርድ ኦፍ ኢንካሬጅመንትን መስጠት ይቻላል ማለት ነው። ሶ አሁን የእናንተ ሰዓት ስለሆነ እድል እየወሰዳችሁ ሀሳባችሁን ሪፍሌክት እንድታደርጉ እናበረታታለን። አሊ ሙዜ፣ ነን፣ ዲጄ ላፍ፣ አበባው፣ አታይቴፍ 27፣ ሳምሪዝ፣ ኤደን፣ አበበ ስዩም፣ አንላይ ኬሪ ትታዩኛላችሁ። እንኳን ደህና መጣችሁ ብያለሁ። በተነሳው የመነሻ ሀሳብ ላይ መጨመር የምትፈልጉት ሀሳብ ካለ ወይም ደግሞ መጠየቅ የምትፈልጉት ጥያቄ ካለ ሼር ማድረግ ትችላላችሁ። እሺ አበበ ማይክህን እያየሁኝ ነው፣ መግባት ትችላለህ። እኔ ቴዲ በጣም በርታለሁ ነው ጊዜ ልስጥልን እውቀት ያዳብርል መረዳቴ ነው። አክቹዋሊ በጣም ደስ ብሎኛል። ዲዛይን ቲንኪንግ ያለቀም እና ሳስብ የነበረው እንደዚህ አልነበረም። ሞር አብዛኛው ቢዝነሶች ራሱ እንዴት ሴል እንደሚያደርጉ ዛሬ ገብቶኛል። ሞር ፎከስ የምናደርገው ስትራቴጂናል ቲንኪንግ ላይ ነበር እና እኔ አሁን ወደ ራሴ ቢዝነስ እንዴት መሄድ እንዳለብኝ ተረድቻለሁና በርታለን ለማለት እወዳለሁ። ቴንኪው ሌሲ እንትን ይህንን ፋክቶች ስላደረግሽልን በጣም እናመሰግናለን። መልካም ምሽት። እሺ አበበ፣ እኛም እጅግ አድርገን እናመሰግናለን ለዛሬ አሰልጣኛችን ወርድ ኦፍ ኢንካሬጅመንት ስለሰጠህልን እንዲሁም እኔንም ስላበረታታኸኝ አንተንም እጅግ አድርገን ልናመሰግን እንወዳለን። ሌሎቻችሁ ማይካችሁን አንሚት እያደረጋችሁ በተነሳው የመነሻ ሀሳብ ላይ መጨመር የምትፈልጉት ሀሳብ ካለ ወይም መጠየቅ የምትፈልጉት ጥያቄ ካለ መድረኩ ክፍት ነው ማለት ነው። ማይካችሁን አንሚት በማድረግ መግባት ትችላላችሁ። እሺ ማይክ ምናልባት እየታየኝ አይደለም። ወደ ማጠቃለሉ ብንመጣ የተሻለ ይመስለኛል። እሺ ቴዲዬ በጣም እጅግ አድርጌ ላመሰግን እወዳለሁ። በጣም ብዙ ፐርሰናል ኮሚትመንቶች እያሉብህ ነገር ግን በጎ ፈቃደኛ ሆነ ያለህን ሀሳብ በፍጹም ቅንነት ለማጋራት በመካከላችን ስለተገኘ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። አይሆፕ በሌላ ቀን ደግሞ በሌላ የመነሻ ሀሳብ ተመልሰ መጥተህ ያለህን ነገር ሼር እንደምታደርገን እና ከአንተ በብዙ እንደምንማር ተስፋ አድርጋለሁኝ። እንዲሁም ደግሞ ሀሳብም እየሰጣችሁ የነበራችሁ ወርድ ኦፍ ኢንካሬጅመንትም ስትሰጡ የነበራችሁ እንዲሁም በማረፊያ ሰዓታችሁ ላይ ቁጭ ብላችሁ በትዕግስት ስታዳምጡን የቆያችሁ ውድ የተወደዳችሁ የዩብስ ኔትወርክ ኢትዮጵያ ቤተሰቦቻችን እናንተንም እጅግ አድርገን ልናመሰግናችሁ እንወዳለን። እንግዲህ ነገ እግዚአብሔር ቢፈቅድ ከሌላ እንግዳ ጋር በሌላ የመነሻ ሀሳብ የምንገናኝ ይሆናል ማለት ነው። ለዛሬ የነበረን ቆይታ እንግዲህ ይህንን ይመስላል። አብራችሁን ስለቆያችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ምናልባት በኔትወርክ ችግር ምክንያት ወይም ደግሞ ሌት ሆናችሁ ጆይን ያደረጋችሁ ልጆች ካላችሁ ኦዲዮ ሪከርዱ ፖስት ስለሚደረግ እዚሁ ግሩፕ ላይ ያንን ማዳመጥ ትችላላችሁ። እንዲሁም ለሌሎች ጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ነገ በተመሳሳይ ሰዓት
ከሌላ አሰልጣኝ ጋር የምንገናኝ ይሆናል ማለት ነው። እንግዲህ ለዛሬ የነበረንን ፕሮግራም